ሚቶ ወረዳ፣ ሊሙና ቢልቢሎ ወረዳ የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት አርሶ አደሩን ከአርሶ ማደር ወደ አርሶ ማትረፍ ለማሻገር የሰነቀውን ራዕይ ከገለጠባቸው በርካታ ወረዳዎች መካከል ሁለቱ ናቸው። ሚቶ ወረዳ በማዕከላዊ ኢትዮጵያ ክልል በስልጤ ዞን፣ ሊሙና ቢልቢሎ ወረዳ ደግሞ በኦሮሚያ ክልል በአርሲ ዞን ይገኛሉ። በእነዚህ ሁለት ዞኖች ስር ደግሞ ምሳሌ ለመሆን የበቁ 3 አርሶ አደሮች አሉ። ወይዘሮ ኢጆ ሻንቆ፣ አቶ ከድር ቲቲሪና ሐጂ ጉታጎ የሱፍ በአንድ ሀገር ውስጥ በተለያየ ቦታ ቢኖሩም ገጽ ለገጽ ባይተዋወቁም ሕይወታቸውን የሚመሩበት ግብርና ግን በተለያየ ቦታ የሚኖሩትን በአንድ ቤት የሚኖሩ ተመሳሳይ የሕይወት ዘይቤን የሚመሩ ሰዎች አስመስሏቸዋል። እንደ ወይዘሮ ኤጆ ሻንቆ፣ አቶ ከድር ቲቲሪና ሐጂ ጉታጎ የሱፍ ሁሉ ግብርናችን የአየር ንብረቱ፣ የምርት አይነቱ፣ መጠኑ፣ ስፋቱ፣ መልክዓ ምድሩ፣ መሬቱ፣ ብዝሃ ሕይወቱ ቢለያይም በረከቱ፣ ጉዳቱና ሕይወቱ ግን ከሞላ ጎደል ተመሳሳይ ነው። ከእጅ ወደ አፍ የሚባልለት አይነት እርሻን የምንተገብረው ወይም ግብርናችንን እያካሄድን የነበረው ቀደም ሲል ከወላጆቻችን ከአያቶቻችን በወረስነው የአሰራር ስርዓት ስለነበረ በተከታታይ ለረጅም ጊዜ ሰዎች እያመረቱ መመገብ እንጂ እያመረቱ ለገበያ አለማዋል አንዱ እሱ ነው። አምራቹ ክፍል የሚያመርተው ለመመገብ ብቻ ራሱን ለመቻል ብቻ ነው እንጂ ለትርፍ ብሎ የሚያመርተው ነገር ብዙም የለም። ይሄም ደግሞ የተደረገበት ምክንያት አንደኛ የግብዓት አጠቃቀማችን እጅግ በጣም የደከመ፣ የቴክኖሎጂ አቀባበላችን እጅግ በጣም የደከመ ስለሆነ ነው። በኢትዮጵያ ከዓመቱ 12 ወራት ጳጉሜን ጨምሮ የመጨረሻዎቹ 3 እና 4 ወራት የሚሊዮኖች ቀጣይ ዘመን ይወስናሉ። በሰኔ ሐምሌና ነሐሴ ወራት በሚሊዮኖች የሚቆጠሩ አርሶ አደሮች ወደ ሰማይ እየተመለከቱ የዝናብን መምጣትና መቅረትን፣ መብዛትና ማነስን፣ መፍጠንና መዘግየትን ይመረምራሉ፣ ይመዝናሉ። ይህ ሐጂ ጉታጎ፣ ወይዘሮ ኢጆና አቶ ከድርም ሆኑ ሌሎች በሚሊዮን የሚቆጠሩ የሀገሪቱ አርሶ አደሮች የሚጋሩት የወል እውነት ነው። ዝናብን ጥገኛ ያደረገ፣ ዝናብን መሰረት ያደረገ በሌላው አካባቢ እና ሌላ አገር ስትመለከት ደግሞ አመቱን ሙሉ ያመርታል አርሶ አደር። እኛ ግን ዝናቡን መሰረት አድርገን በክረምት የምናገኘውን ዝናብ ነው ወደ ምርት የምንቀይረው። መስኖን መሰረት ያደረገ ልማታችን አነስተኛ ነው። ያ ከኢንቨስትመንት ጋር ይያዛል እና አመቱን ሙሉ አለማምረታችንም ጭምር ነው ይሄንን ያደረገን። ጊዜ የማያቆመው፣ ወቅት የማያጠፋው፣ ዘመን የማይገታው ግብርና ቁጥሩ እያደገ ለመጣው ሕዝብ ፍላጎቱ እንዲሞላ መጠንና መልኩ ከዓለም ፍጥነት ጋር መታረቅ ይኖርበታል። የነ አርሶ አደር ሐጂ ጉታጎ የሱፍ፣ ወይዘሮ ኤጆ ሻንቆና ከድር ቲቲሪ ብቻ ሳይሆን በአንድም ሆነ በሌላ መልኩ የኢትዮጵያውያን ሕይወት መሻሻል ከዚሁ ከግብርና ምንጭ ይቀዳል። በአንድ በኩል እያደገ የመጣውን የሕዝብ ቁጥር መግቦ ለማደር፣ በሌላ በኩል እየደጋገመ የሚጎበኘንን ድርቅ መቋቋም የሚችል ግብርና እውን ለማድረግ ሀገር ተሸካሚውን ግብርናን ለማዘመን መሬት ላይ ያለውን የአርሶ አደሩን ችግር በሳይንሳዊ መንገድ በማጥናት መፍትሄዎችን በማመንጨት ይሰራል የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት። የግብርና ኮሜርሻላይዜሽን ክላስተር የምንለው አርሶ አደሮችን በኩታ ገጠም አደራጅቶ ወደ ምርት ማስገባት ማለት ነው። እንዲያመርቱ ማገዝ ማለት ነው። የግብርና ኮሜርሻላይዜሽን ክላስተር አሁን ባለው የሀገራችን የመሬት ይዞታ፣ የአሰራር ሁኔታ እጅግ በጣም ተመራጭና ለወደፊትም ሊያሻግረን የሚችል አካሄድ፣ አርሶ አደሮች ቴክኖሎጂን ተጠቅመው ግብርና እንደ ቢዝነስ ቆጥረው ራሳቸውንም ጠቅመው ሀገርንም ሊጠቅሙ የሚችሉ አቅጣጫ ጠቋሚ ወይም ደግሞ አፕሮች ነው። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በአገሪቷ በተለያዩ ክፍሎች ላሉ አርሶ አደሮች ካስተዋወቃቸውና
ውጤት ካስመዘገባቸው ስራዎች የግብርና ኮሜርሻላይዜሽን ክላስተር ፕሮግራም አንዱ ነው። በ31 የሰብል ኩታ ገጠም ምድቦች በ11 የሰብል አይነቶች ማለትም በቆሎ፣ ጤፍ፣ ስንዴ፣ የብቅል ገብስ፣ ሰሊጥ፣ አኩሪ አተር፣ ቲማቲም፣ ሽንኩርት፣ ማንጎ፣ አቮካዶና ሙዝን በሀገሪቱ 7 ክልሎች በኦሮሚያ፣ በአማራ፣ በሲዳማ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በትግራይ ክልሎች በሚገኙ 311 ወረዳዎች እየተተገበረ ይገኛል። በኦሮሚያ ክልል በአርሲ ዞን በሊሙና ቢልቢሎ ወረዳ በበርከሌ አካባቢ ልዩ ስሙ በጭባ ሚካኤል ውስጥ ከድር ቲቲሪ ተብሎ የተሰየመ ክላስተር አለ። ይህም ለአቶ ከድር ቲቲሪ ብርታትና ትጋት የሰጠ የእውቅና ዘውድ ነው። በዚህ ክላስተር 28 አርሶ አደሮች 27 ሄክታር ማሳ ላይ የኑሯቸውን መሰረት አጽንተዋል። አቶ ከድር ቲቲሪ ምንም እንኳን መሬት አብቅላ በረከቷን እንደምትለግሳቸው በማመናቸው የማሳ ዝግጅታቸውን ከክላስተሩ ቀደም ብሎ ጀምረዋል። የክረምት መባቻ ነውና ቀድሞ መሬት በሚገባው ልክ ታርሶ ለስልሶና ርሶ ለዘር ዝግጁ እንዲሆን ስለሚጠበቅ እያንዳንዷን ቀን ልፋት ያጅባታል። ብርቱ ትግል በቀየረው ጎጇቸው በእግራቸው የሚተኩትን እያነጹ የልፋት ቱርፋት እያቃመሱ ነገን በዛሬ እያጸኑ ቀጥለዋል። ድሮ ዘመቻም ሄጃለሁ ወታደር። ከዛ ከመጣሁት ይኸው እርሻ ላይ ነው የሚገኘው። ፊት ቅድማ ሆኜ ብዙ ሰዎችን አስተምራለሁ። ጥሩ ኑሮ ላይ ነው የሚገኘው። ወይዘሮ ኤጆ ሻንቆ የከድር ቲቲሪ ክላስተር ንቁ አባል ናቸው። ወይዘሮዋ ማሳቸውን አዘጋጅተው ተንከባክበው ጸጋቸውን እስኪያፍሱ ደፋ ቀናውን ተያይዘውታል። ዋኑ በርሲሳረኒፍ ሞቱማን ከነስ ዋኑ መዲ ዳበቴ ዱበርቲን ዲራን ቂጣ ክላስተር መስራት ከጀመርን ወዲህ መንግስት ሴት ልጅ ከሰራት ትለወጣለች ብሎ ስላስተማረንና ይህንኑ ስለተገበርኩ ነው መለወጥ የቻልኩት። አቀቡስ በኔ ሰኒፍ ጀቸ ቆሳቹ ጀመር። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሚቶ ወረዳ በኤደነባ አገው ኩታ ገጠም የሚገኘው ባለራዩ አርሶ አደር ሐጂ ኩታጎ የሱፍ የማሳ ዝግጅታቸውን የጀመሩት በ2015 ዓ.ም በግንቦት ወር የመጨረሻዎቹ ቀናት ነው። የክላስተሩ አባላት አረምን ለመቆጣጠር እንዲረዳቸው የአፈሩ እርጥበት ሳይደርቅ ደግመው ደጋግመው መሬቱን አለስልሰዋል። 120 አርሶ አደሮች አብረውና ተጋግዘው ከ280 ሄክታር በላይ ማሳ ማረስ ችለዋል። ስንዴ ነው ይሄ ማሳ። ስንዴ አንድ ወር ጊዜ አለው። ቢያንስ አንድ 15 እንደዚህ ያርሳለሁ። 20 ያውኩልም ኪራይም አርጌ አርሳለሁ። ለሁሉም ደግሞ መስራት ጥሩ ስለሆነ ዋናው ስራ ላይ መበረታታት ነው። ክላስተሩን ተስፋፍቷል። መጀመሪያ በ60 ሄክታር ጀመር። ከዛ ቀጥሎ ወደ 120 ገባ። አምና ወደ 160። አሁን እዚህ ኤሪያ ብቻ ላይ 280 ይሆናል። የመሬት ቅድመ ዝግጅቱ ባልተሟላበት ግብአት መጠቀም ያናክልም ስላልሆነ ቀድሞ የማሳ ዝግጅቱን አንደኛ ክላስተር የጠበቀ ሁኔታ በክላስተር እንዲያለሙ፣ ሁለተኛው በክላስተር እንዲያለሙ ከተግባባን በኋላ የማሳ ዝግጅት ላይ በጥልቀት እንዲሄዱ እያደረግን ያለንበትና በዛ መልኩ ቢያንስ ከ1 እስከ 5 ጊዜ ማሳ በድግግሞሽ እንዲታረስ እያደረግን ያለንበት ሁኔታ ነው የነበረው። ማሳቸውን ከግንቦት 4 2015 ዓ.ም ጀምሮ በማረስ መሬቱን ለዘር ዝግጁ እስኪሆን ድረስ በሚገባ ያለሰለሱት አቶ ከድር
ከአንድ ወር ከአጋማሽ ቆይታ በኋላ ዘርና መሬቱን አገናኝተዋል። ባለሰለሱት መሬት ላይ ምርጥ ዘራቸውንም ዘርተዋል። ገብስ አመርታለሁ። የብቅል ገብስ እረኛም ቀጥራለሁ፣ ገበሬው ቀጥራለሁ። ወደ ከውጪ እንኳን ወደ 3-4 ሰው እየቀጠርኩት አሰራለሁ። ወይዘሮ ኢጆ ሻንቆና መላ ቤተሰባቸው የሚጠበቀውን ውጤት እየናፈቁ በጋራ ይለፋሉ። ዝናብ ያራሰውን ማሳቸውን ተመላልሰው ዘር መብቀል እስኪችል ያጅቡታል። ሀጂ ጉታጎ የዘር ወቅት ሲቃረብ የማሳውን ጭብጥ ጓል በመከስከስ እንዲሁም ከዘር በፊት ማሳው ላይ የበቀሉ አረሞችን ለማረምና ዘሩ ለስላሳ አፈር አግኝቶ በፍጥነት እንዲበቅል ማሳቸውን በትራክተራቸው ተመላልሰውበታል። ሌላ ሰው ሲያዘጋጅ የኔ ማሳ ስንፍናን ይከላከላል። አሁን ሌላ ቦታ ሲሆን ነገ ደርስበታለሁ ተነገ ደርስበታለሁ የተባለ የዘር ጊዜ ይደርሳል። አሁን ይሄ ምንም ጊዜ አይሰጥም። ስራው ራሱ ጊዜ አይሰጥም። አንዱ በደንብ አሳምሮ አርሶ ሁሉ ነገር ዝግጅ አድርጎ እኔ ምን እየመሰልኩ ነው ብዬ ራሴን አዘጋጃለሁ። አቶ ከድር ቲቲሪ ሐሳባቸው ቅርጽ ይዞ ልፋታቸው ፍሬ አፍርቶ ከ2 ወራት ቆይታ በኋላ ማሳቸው አረንጓዴ ሆኖ ብቅ አለ። ቡቃያው እንዲያሽት ፍሬው እንዲጎላ አብሮት የበቀለውን አረም ከስሩ ነቅለው አቅሙን አጠናክረውታል። ይህ የወይዘሮ ኢጆ የአሸናፊነት መንፈስ ያለበት መሬት ጊዜና ትዕግስትን በእጅጉ ለሚፈልገው የእርሻ ሥራ ራሳቸውን ሰጥተው በገንዘብ የማይተመነውን ሐሴት ከጥንካሬ ጋር ሸምተውበታል። ማሳው አረንጓዴ ለብሶ ተስፋቸውን ቢያቀርብም ዛሬም እንክብካቤና ክትትል ይፈልጋልና ከስሩ አይጠፉም። ዓይንም ልብንም ከሚሞላው ማሳ ገና ብዙ ይጠብቃሉ። ስንዴ የተዘራበት የኢደነባ ክላስተር በወርሃ ነሐሴ በአረንጓዴ ሕይወት ከዳር እስከ ዳር ተዘርግቶ ላረሰው ተስፋውን ሲያቀርብ ላየው ቀልብን ሲገዛ ነገን በግድ እንዲናፈቅ ያስገድዳል። ዘርና መሬት ተዋህደው የወለዱት ኅብረ ቀለም ማሳውን አድምቆታል። የከድር ቲቲሪ ክላስተር በወርሃ ጥቅምት ሊደከምበት አይደለም ለሚመለከተው ሁሉ ሐሴትን የሚፈጥር ነው። ብዛቱና ውበቱ ጎልቶ ከፍ ብሎ መታየት ጀምሯል። በውስጡ አርሰናል፣ በውስጡ ዘርተናል፣ አረምን አውጥተናል። አሁን እያሸተ እየደረሰ ነው። የተሻለ ምርጥ ውጤት ነው የምንጠብቀው። ከአንድ ሄክታር ላይ እስከ 50 እስከ 60 እስከ 70 ይገኛል። አርሶ አደሮቹ በጥቅምት ወር አጋማሽ የስንዴ ማሳቸው ፍሬው በሽፋኑ ውስጥ በትክክል ሲጠናከርና መልኩ ወደ ቢጫ ሲቀየር የሰብል መሰብሰቢያ ጊዜው እንደደረሰ ያውቃሉ። ከጥቅምት 30 እስከ ህዳር 2 2016 ዓ.ም በኢደነባ ክላስተር ከ5 ወራት በላይ የለፉበትን የስንዴ ምርት ወደ ማከማቻ መጋዘኖቻቸው አስገብተዋል። ይህ ጊዜ ለሀጂ ጉታጎ የሱፍና ወዳጆቻቸው ከደስታ በላይ ነው። ግርሳዎችም የበዙበት ከተዘራም ዝናብ እጥረት የነበረበት ከዛ ደግሞ አሁን ደግሞ ባልተፈለገ ሰዓት ዝናብ የመጣበት ትልቅ ፈተና ነው የዘንድሮ አዝመራ። ይሄ ቦታ አሁን እቺ መሬት አሁን ሌላ ጊዜ 80 ኩንታል አነሳለሁ፣ 90 መንስቻለሁ። ያው አሁን አንድ ጎተራ ነው የሞላው። አሁን የቀረችዋ እንደምታዩት ነው። እሷ ምናልባት ከ15-10 ኩንታል ብትሆን ነው። በጣም ቀንሷል። ይቀንስም አልሐምዱሊላህ ምንም ማድረግ አንችልም፣ እንደ ሀገር ነው። የከድር ቲቲሪ የክላስተር አባላት የ8 ወራት የጥንካሬና የጽናት ጊዜን ከማሳዎቻቸው ጋር አሳልፈው
ከታህሳስ አጋማሽ ጀምሮ ምርቶቻቸውን ሰብስበው ጎተራዎቻቸውን ለመሙላት በቅተዋል። አቶ ከድር ቲትሪም ለ8 ወራት ያልነጠፈው ጉልበት ጋር ድካምን ለመካስ ምርታቸውን ለማየት ደርሰዋል። ምርት አሰባሰብ ላይ ዘንድሮ ትንሽ ዝናቡ በፈለግን ጊዜ አልመጣም። ከዛ ደግሞ ባልፈለግነው ጊዜ ደግሞ ዘነበ። ትንሽ ምርቱ ላይ ትንሽ እንትን ስላለ አሰባሰቡ ላይ ደግሞ ኮምባይነርም አገኘን። በቃ ቆንጆ ነው ሁኔታው። የወይዘሮ ኢጆ ታሪክ ሲገለጥ በእንቅፋት ያለመደናቀፍን፣ በተዛባ ምልከታ ያለመቆምን ፍንትው አድርጎ እያሳየ ሌሎች ግብርናን ወደው የሚጠኑ እንስቶች መፈጠር ምክንያት ይሆናል። ዱራን አከሲ ኑመ ጀዳኒ ሌዳ አሁን ሴቶችም ወንዶችም ቢሆኑ የሰራ ሰው ነው ከችግር መውጣት የሚችለው። ቁጭ ብለን ከወንድ እጅ ከመጠበቅ አግዘን ከሰራን ለውጥ እናመጣለን። ይህም ማለት ከወንዶች እኩል እንሰራለን እንጂ እንዴት ወደ ኋላ እንመለሳለን። እኔም ይህንን መንገድ በመከተሌ ነው ለውጥ እንዳመጣ ያደረገኝ። ኑቲ ሰከሚት ዱበት ደብና ኑ ዱበርቲ ማዲ ከጀኑቶ ኑ ከካሴ ውጂ ከና ኑ ቀብሲሴቹ ለዕድሜ እጅ ያልሰጡ ጉልበትን በንቃት ያበረቱ፣ ማስተዋልን በብልሃት ያደረጁት አርሶ አደር ስማቸው ከመንደራቸው አልፎ የሚሰማ ሆኗል። ባቄላ አመርታሉ፣ አተር አመርታሉ። ስንዴም ደግሞ በብዛት ሳይሆን በትንሹ ለቤት እናመርታለን። በማህበር አንድ ላይ እህሉንም እንሸጣለን። ደግሞ ገንዘቡን በባንክ ይሰጠናል። የሻቱትን በውጤት ያጸኑት ወይዘሮዋ የእፎይታ ጊዜያቸውን ከመሰሎቻቸው ጋር ያጣጥማሉ። አማ እዶ ጅሬና ለፈ መጋላት ይሌ መነንቀምና አሁን ከተማ ላይ ቤት አለኝ። ገብቼ ልሰራበት ብል እችላለሁ። ነገር ግን ትልቅ ለውጥ ያለው እዚሁ ገጠር ነውና ለከተማ መግባት አልፈለኩም። ግብርና ልስራ ብትል፣ ወተት ላቀርብ ብትል፣ አትክልት ላምርት ብትል በስፋት መስራት የምትችለው ገጠር ነው። ለዚህ ብዬ ነው ወደ ከተማ ያልገባሁትና ገጠሩን የመረጥኩት። ወንት ሩፉ እንጅሩ ከናፍ ጀቻ ባዲያ መከነ ፊላኒ እስከይሰ ጅር ዛሬ ለሃጂ ጉታጎ ትንሿ ማሳቸው ከራሳቸው ተርፋ ሌሎችን ማገዝ የሚያስችል የእርሻ ትራክተሮች አስገኝታለች። በተወሰነ መሬት መጠን አልባ ልፋት ለአካባቢው ማህበረሰብ ዘመናዊነትን ዋጅተው እንዲነቃ ምክንያት ሆነዋል። ይህ ሁሉም የዚህ ቀበሌ ትራክተር ናቸው። እነዚህ ትራክተሮች ሁለቱ የኔ ናቸው። የክላስተር ፋይዳ ናቸው ማለት ይቻላል ራሱ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዘመኑን የዋጁና የአርሶ አደሩን ችግር ሊቀርፉ የሚችሉ ጥናቶችን በማካሄድ በሀገሪቱ የሚታየውን ሰፊ የግብርና ልማት ውስንነቶችን በመለየት ዘላቂነት ያለው መዋቅራዊ ለውጥን ማረጋገጥ የሚያስችሉ ተግባራትን ነድፎ በመስራት ላይ ይገኛል። እንዲሁም በግብርና ሴክተር ውስጥ የግብርና መዘመንን የሚያበረታቱና ወደፊት የሚያራምዱ ፕሮጀክቶችን በመቅረጽ በቀዳሚነት ይመራል። ቴክኖሎጂው ለግብርናው እንደ ፈውስ ያበረከታቸው ዘመናዊ አሰራሮች አርሶ አደሩ አውቀዋቸውና ተጠቅሟቸው ብክነትና ብክለትን በመቀነስ እፎይታን አስገኝቷል። ድሮ በበሬ ይወቃል፣ በውዱማ ብዙ ሰው ነው ትንሽ ኩንታል ለማንሳት። አሁን ዝናብ ደርሶበታል፣ ረጥቧል፣ ደርቋል። በማጭድ ቢሆን ብዙ ይረግፋል። በበሬ ብንወቃ በእጅ ብናጭድ እህሉ በጣም ይባክን ነበር። ምርት በምናሰባሰብበት ጊዜም ብክለትም የለውም፣ ደግሞ አይቀየጥም እህሉ። ገራገሩማ ጉዳ ቀባ ክላስተራን ሆጀቹ ፊ የሮን ሰንዱረ ሁጀን
በክላስተር መስራት ከጀመርን ወዲህ ትልቅ ለውጥ እያየን ነው። በሙሉ ሌላ ሰብል ስለማይዘራና ተመሳሳይ ሰብል አንዴ በጋራ የሚዘራ በመሆኑ አረም ለማረም ለማጨድም ሆነ ለመውቃት አንቸገርም። በጋራ የሚከናወን በመሆኑ ሲበዛ ምቹ ነው። ሃማ ፊሌ ጊዜ ተኮ ሃማ ማዋን ተኤፍ ስርቲ በዋ ጉዳቃ የክላስተር ዝግጅት ከእርሻ ይጀምራል። ይሄ በቃ በጣም ያበረታታል። ምክንያቱም ራሱን ሰው ማታ አይተኛም። በቃ ከዛ ሰው ለመድረስ ክላስተር ከጀመርን ነው እንደው እርሻ አረስን ማለት የምንችለው ከዛ አንጻር ነው። ክላስተር በጣም ለውጥ አምጥቷል። በጣም ሰዎቹን አበረታተዋል። እኔም ራሴ ጥሩ ፋይዳ ሰጥቶኛል። ክላስተር ከመጀመራችን በፊት ያው በተናጠል ነበር የምናርሰው። ያኔ በጣም አይመችም ነበር። አሁን በክላስተር ከጀመሩ በኋላ ዘርም በጊዜ እናገኛለን፣ መሬቱም በጊዜ ይታረሳል። ሰነፍ ገበሬና ጠንካራ ገበሬም ይሰራል። የገበያ መር ኩታ ገጠም አስተራረስ በግብርናውና በአርሶ አደሩ ላይ ለሚታዩ ተከታታይ ለውጦች በአርሶ አደሩ ዘንድ ገቢ መጨመርን በሰፊው ያንጸባርቃል። አርሶ አደሩ በድካሙ ያተረፈውን ምርት በቤት ውስጥ ከመጠቀም ባሻገር ለገበያ የሚውል የተትረፈረፈ ምርት ባለቤት መሆንን ያሳያል። ገንዘቡንም እንቆጥባለን። ያለውን ገንዘብ ለቤተሰባችንም ለኑሮችንም እናደርጋለን። በቃ ጥሩ ሁኔታ ነው። ለገበያም ተርፈናል። ክምችቱም አለ። አሁንም የማሳ ክምችት ነው። ገበያም አወዳድረን እንሸጣለን። በአፍሪካ ያለበት ነው የምንወስደው። ጥሩ ነው። አሁንም አለ፣ አላባከን። ድሮ ያኔ ከምግብ ፍጆታም አያልፍም። አሁን ጥሩ ለገበያም እያቀረብን ነው። አከ ዱራኒ ራማ ክላስተር ከነት ዴብኔ ኡንቲ ጂጂ በክላስተር መስራት ከጀመርን ወዲህ የተሻለ ምርት ማምረት ጀምረናል። ከቀለብ ተርፎን ለገበያ በስፋት እያቀረብን ነው። በምናገኘው ገቢ እየተለወጥን ነው። በባንክ መቆጠብ ጀምረናል። በጣም እየተለወጥንበት ነው። ባንኪ ኡልካወኔ ቁሰኔ ስርቲ ትንጅጂራምኔ ጅር የግብርና ትራንስፎርሜሽን ኢንስቲትዩት ስራውን ተግባራዊ ባደረገባቸው ወረዳዎች 360 የግብርና ግብዓት አቅርቦትና አገልግሎት ማዕከላት እንዲቋቋሙና ስልጠና እንዲያገኙ በማድረግ በዓመት በአማካይ ከ3.5 ሚሊዮን በላይ አርሶ አደሮች ተጠቃሚ እንዲሆኑ አስችሏል። እንዲሁም ለአርሶ አደሮች የተሻሻለ ዘር በማቅረብ ረገድ 17 በመቶ የሚሆነውን አገራዊ የዘር ፍላጎት መሸፈን የቻሉ ለ19 የህብረት ሥራ ማኅበራት አቀፍ የዘር ብዜትና ለ3 የግል የዘር አባዢ ድርጅቶች መጠነ ሰፊ ድጋፍ አድርገዋል። ኢንስቲትዩቱ 9 የግብርና ሜካናይዜሽን አገልግሎት ማዕከላት እንዲገነቡ ያደረገ ሲሆን በአሁኑ ጊዜ 8ቱ ተጠናቀዋል። እነዚህ ማዕከላት ለአካባቢው የክላስተርና ሌሎችም አርሶ አደሮች የሜካናይዜሽን አገልግሎት እያገኙ የሜካናይዜሽን ኦፕሬተሮችና ቴክኒሻን እንዲሰለጥኑበት፣ የማሽነሪ ስፔር ፓርት የሚገኝበትና የጥገና ሥራ የሚሰራበት ነው። ከነዚህ ማዕከላት ብቻ በዓመት በአማካይ ከ40 ሺህ በላይ የአነስተኛ ይዞታ አርሶ አደሮችን ተጠቃሚ እያደረጉ ይገኛሉ። አርሶ ማደር ብቻ ሳይሆን ብዙዎችን ወደ ማሳደር የተሸጋገረው ግብርና የምግብ ዋስትና መመጣጠንንም የኑሮ ማደግም ምክንያት ሆኗል። ህብረታቸው በፈጠረላቸው መንገድም በመጠነኛ ማሳቸው ከልኬታቸው የተረፈ ምርት እንዲገኝ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የላቀ እገዛ ታክሎበታል። ከኛ በላይ ይቆጣጠራሉ። ማሳ በጣም ነው የሚቆጣጠሩት። ከኛው ጋር ነው የሚደክሙት። ዘንድ ስንዘራ ራሱ አይገቡም። በቃ ይሄ ክላስተር እስከሚያልቅም ድረስ ከማሳ ዝግጅቱም ከመድኃኒቱም ምንም አይለዩንም። ከኛ ጋር ጥሩ ክትትል ነው የሚያደርጉልን። ሄክታራ ለማፊ ጥንዲ ለማቃ ለእርሻ ስራ የሚሆን 2 ሄክታርና 2 ጥንድ መሬት አለኝ። ለዚሁ ስራ የምንፈልገውን እያገኘን እየተደገፍን ነው። ማዳበሪያና ምርጥ ዘር በጊዜ እየመጣል። ጣውን ጊዜሮን ሩፋራ ሰኚ ከነስ አርገቻ ጅራ ይህን ቀርቃረም
በጋራ ለመስራት ጉልበት በሆናቸው ህብረት ኩታ ገጠም አስተራረስን ተከትለው ቴክኖሎጂን ቤተኛ አድርገው አዲስ የግብርና ዘይቤን ይለማመዱት ይዘዋል አርሶ አደሮቹ። ከልፋት እኩል የማያስገኘውን ድካም በቅንጅት አብርትተው የችግራቸውን መፍትሄ ከደጃቸው ማግኘት ጀምረዋል። አሁን ላይ ግብርና በዚህ ስፍራ ትርጓሜው የተለየ ነው። ሂደቱም ዘርን ዘርቶ ምርት ከመሰብሰብ አልፏል። ትኩረት ሰጥተን ግብርናን እንቀይራለን፣ ኢንቨስት ብናረግበት እንቀይራለን ብንል በምርምር ላይ ፎከስ አድርገን ቴክኖሎጂ የሚያፈልቀውን ኃይል አጠናክረን ብንቀጥል ብዙ ለውጥ ማምጣት እንችላለን። ከአስተሳሰብ ጀምረን አሰራራችንን እና የምናደርገውን ጥረት በሙሉ አቀነባብረን መስራት ነው የሚፈልገው። ከዛ ውጤታማ እንሆናለን። እኔ በጣም ትልቅ ተስፋ ነው ያለኝ ኢትዮጵያ።